ኦሪት ዘፍጥረት ስለ ዓለማት አፈጣጠር፣ ስለ ሰው ዘር አመጣጥ፣ ስለ ኃጢአትና የስቃይ ኑሮ አጀማመርና እግዚአብሔር ከሰው ዘር ጋር ስላለው ግንኙነት ይናገራል። ኦሪት ዘፍጥረት በሁለት ዋና ዋና ክፍሎች ሊመደብ ይችላል። ከምዕራፍ 1 እስከ 11 ስለ ዓለም አፈጣጠርና ስለ ሰው ዘር ቅድመ ታሪክ ይናገራል። የአዳምና የሔዋን፣ የቃየልና የአቤል፣ የኖህና የጥፋት ውሃ እንዲሁም የባቤል ግንብ ታሪክ የሚገኘው በዚህኛው ክፍል ነው። ከምዕራፍ 12 እስከ 50 ይህ ክፍል ስለ እስራኤላውያን ቅድመ አባቶች ታሪክ ይናገራል። ከእነርሱም መካከል የመጀመሪያው በእምነቱና ለእግዚአብሔር በነበረው ታዛዥነት ታዋቂ የነበረው አብርሃም ነው። ከዚያም የልጁ የይስሐቅ የልጁም ልጅ የነበረው ያዕቆብና የ12ቱ የያዕቆብ ልጆች ታሪክ ይከተላል። እነዚህም 12ቱ የያዕቆብ ልጆች 12ቱን የእስራኤል ነገዶች የመሰረቱ ናቸው። ከነዚህም 12ቱ የእስራኤል ልጆች መካከል በተለይ ዮሴፍ ላይ እንዲሁም ያዕቆብና የቀሩት ልጆቹን ከነቤተሰባቸው ወደ ግብጽ ባወጣው ሁኔታ ላይ ያተኩራል። ምንም እንኳን ይህ መጽሐፍ ስለ ሕዝቦች ታሪክ የሚናገር ቢሆንም ከሁሉ በላይ የሚተርከው እግዚአብሔር ስላደረገው ሥራ ነው። እግዚአብሔር ዓለማትን የመፍጠሩን ታሪክ መናገር ይጀምርና እግዚአብሔር ለሕዝቡ ማሰቡን እንደማያቋርጥ የሚያመለክቱን ተስፋ በመግለጥ ይጨርሳል። በመጽሐፉ ውስጥ ከዳር እስከ ዳር ዋናው ባለ ታሪክ ስህተት በሚፈጽሙት ላይ ፍርድንና ቅጣትን የሚያስተላልፈው ሕዝቡን የሚመራውና የሚረዳው የታሪካቸውንም ሂደት የሚያስተካክለው ራሱ እግዚአብሔር ነው። ይህ ጥንታዊ መጽሐፍ የተጻፈው የሕዝቦችን እምነት ለማስፈርና ያንንም እምነት ሕያው ሆኖ እንዲኖር ለማድረግ ነው። እግዚአብሔር ይርዳል። ኦሪት ዘጸአት የሚዘረዝረው የእስራኤል ሕዝብ በባርነት ይኖርበት ከነበረው ከግብጽ ምድር ስለመውጣታቸው ሁኔታ ነው። መጽሐፉ 3 ዋና ዋና ክፍሎች አሉት። የመጀመሪያው ዕብራውያን ነፃ ስለመውጣታቸውና ወደ ሲና ተራራ ስላደረጉት ጉዞ ይናገራል። ሁለተኛ እግዚአብሔር ከሕዝቡ ጋር ቃል ኪዳን ስለመግባቱና የሞራል የመተዳደሪያና የሃይማኖት ሕጎችን ለእነርሱ ስለመስጠቱ ይናገራል። ሶስተኛ ለእስራኤል እንዲሁም ለካህናት ተግባራትና ለእግዚአብሔር አምልኮ ስለተሰጡት ሕጎች ይናገራል። ከሁሉም በላይ ይህ መጽሐፍ የሚያስረዳው እግዚአብሔር በባርነት ይኖሩ የነበሩትን ሕዝቡን ነፃ ካወጣ በኋላ ለወደፊቱ ተስፋ ያላቸው ሕዝብ እንዲሆኑ እንዴት ይሰራ እንደነበረ ነው። በመጽሐፉ ውስጥ የጎላ ባለ ታሪክ ሆኖ የቀረበው ሰብአዊ ፍጡር ሕዝቡን ከግብጽ እንዲያወጣ እግዚአብሔር የመረጠው ሰው ሙሴ ነው። ከመጽሐፉ በጣም የታወቀው ክፍል 10ቱ ትእዛዛት የተዘረዘሩበት ምዕራፍ 20 ነው። ይዘቱን ስንመለከት እስራኤል ከግብጽ ነፃ መውጣት፣ ባርነት በግብጽ፣ የሙሴ ልደትና እድገት፣ ሙሴና አሮን በፈርዖን ፊት፣ ፋሲካና ከግብጽ መውጣት፣ ከቀይ ባህር እስከ ሲና ተራራ፣ ሕግና ቃል ኪዳን፣ የተቀደሰው ድንኳንና የአምልኮ ሥርዓት። ኦሪት ዘሌዋውያን የሚያትተው በጥንታዊት እስራኤል ስለነበሩት የአምልኮ ደንቦችና ስለ ሃይማኖታዊ ሥርዓቶች ነው። እንዲሁም እነዚህን ሥርዓቶች በተግባር የመተርጎም ኃላፊነት ስለነበራቸው ካህናት ይገልጣል። የመጽሐፉ ማዕከላዊ ሐሳብ ስለ እግዚአብሔር ቅድስና የሚናገር ነው። እንዲሁም የእግዚአብሔር ሕዝብ ከዚሁ ቅዱስ ከሆነው ከእስራኤል አምላክ ጋር የቅርብ ግንኙነት ይኖራቸው ዘንድ በእንዴት ያለ ሁኔታ ማምለክ እንደሚገባቸው ይዘርዝራል። ከመጽሐፉ ውስጥ በጣም የታወቀው ትእዛዝ ኢየሱስ ሁለተኛው ታላቅ ትእዛዝ ብሎ የሰየመውና በምዕራፍ 19 ቁጥር 18 ላይ የሚገኘው ነው። እርሱም ሰውን ሁሉ እንደራስ አድርገህ ውደድ የሚለው ነው። የመጽሐፉን ይዘት ስንመለከት የመባና የመስዋዕት ሕግ፣ የአሮንና የልጆቹ የክህነት ሹመት፣ ንጹሕ የሆነና ያልሆነ ነገር እንዲሁም የመንጻት ሥርዓት፣ የኃጢአት ስርየት ቀን፣ የቅድስና ሕይወትና የአምልኮ ሕግ ናቸው። ኦሪት ዘኍልቍ እስራኤላውያን የሲናን ተራራ ከለቀቁበት ጊዜ አንስቶ እግዚአብሔር ሊሰጣቸው ቃል ወደ ገባላቸው ተስፋይቱ ሀገር ምስራቃዊ ወሰን እስከ ተቃረቡ ድረስ 40 ዓመት ያህል ስለነበራቸው ታሪክ ያወሳል። የመጽሐፉ ስም ከታሪኩ ጎላ ብሎ የሚታየውን ክፍል ያመለክታል። ይኸውም እስራኤላውያን የሲናን ተራራ ለቅቀው ከመሄዳቸው በፊት እንዲሁም ከአንድ ትውልድ በኋላ ከዮርዳኖስ ወንዝ በስተ ምስራቅ በሞዓብ ሙሴ ስላደረገው የሕዝብ ቆጠራ ያመለክታል። በሁለቱ የሕዝብ ቆጠራ መካከል ባለው ጊዜ ውስጥ እስራኤላውያን የከነዓን ደቡባዊ ወሰን ወደ ሆነው ወደ ቃዴስ በርኔ ደርሰው ነበር። ይሁን እንጂ በዚያ በኩል ወደ ተስፋይቱ ሀገር መግባት አልቻሉም። ስለሆነም በዚያ አካባቢ ብዙ ዓመታት ካሳለፉ በኋላ
ከዮርዳኖስ ወንዝ በስተ ምስራቅ ወደሚገኘው አገር ሄዱ። ከፊሉ ሕዝብ እዚያው ለመኖር ሲወስኑ፣ የቀሩት ግን የዮርዳኖስን ወንዝ ተሻግረው ወደ ከነዓን ለመሄድ ዝግጅት አደረጉ። ኦሪት ዘኍልቍ ብዙ ጊዜ ችግር ሲያጋጥማቸው የሚፈሩና ተስፋ የሚቆርጡ እግዚአብሔርና መሪያቸው ይሆን ዘንድ እግዚአብሔር በመረጠላቸው በሙሴ ላይ የሚያምፁ ሕዝብ ታሪክ ነው። ምንም እንኳን ሕዝቡ ደካሞችና እምቢተኞች ቢሆኑ እግዚአብሔር በታማኝነት ይባርካቸው እንደነበረ በታሪኩ ተገልጧል። እንዲሁም ሙሴ አንዳንድ ጊዜ ትዕግስት ቢያጣም ጽኑ እምነት እንደነበረውና እግዚአብሔርንና ሕዝቡን በታማኝነት እንዳገለገለ ተመልክቷል። የመጽሐፉን ይዘት ብንመለከት እስራኤላውያን ከሲና ተራራ ተነስተው ለመሄድ መዘጋጀታቸው፣ የመጀመሪያው የሕዝብ ቆጠራ፣ የተለያዩ ሕጎችና ደንቦች፣ ሁለተኛው ፋሲካ፣ ከሲና ተራራ ወደ ሞዓብ፣ በሞዓብ የተፈጸሙ ሁኔታዎች፣ ከግብጽ እስከ ሞዓብ የተደረገው ጉዞ ባጭሩ። ኦሪት ዘዳግም የእስራኤል ሕዝብ ለብዙ ጊዜ በምድረ በዳ ከተጓዙ በኋላ ወደ ከነዓን ለመግባት ጥቂት ሲቀራቸው በሞዓብ ምድር በቆዩበት ጊዜ ሙሴ በተከታታይ ያደረገላቸውን ንግግር የያዘ ነው። በኦሪት ዘዳግም ተመዝግበው ከሚገኙት በጣም ጥቂት ከሆኑ ነገሮች መካከል አንዳንዶቹ የሚከተሉት ናቸው። የመጀመሪያው ሙሴ ባለፉት 40 ዓመታት ውስጥ ስለተፈጸሙት ታላላቅ ድርጊቶች በማስታወስ ይናገራል። እግዚአብሔር በምድረ በዳ እንዴት እንደመራቸው ሕዝቡን በማስታወስ ለእግዚአብሔር ታማኞች እንዲሆኑና በቅንነት እንዲታዘዙት ያሳስባቸዋል። ሁለተኛው ሙሴ 10ን ትእዛዞች እንደገና እየጠቀሰ በተለይ ስለ መጀመሪያው ትእዛዝ ፍቺ አብራርቶ እያስረዳ ሕዝቡ እግዚአብሔርን ብቻ እንዲያመልኩ ያሳስባቸዋል። ከዚህም ጋር በማያያዝ እስራኤላውያን በተስፋይቱ ምድር ስለሚተዳደሩባቸው ልዩ ልዩ ሕጎች በድጋሚ እየጠቀሰ ያብራራል። ሶስተኛው ሙሴ እግዚአብሔር ከነርሱ ጋር የገባውን ቃል ኪዳን ምን አይነት እንደሆነ በመተርጎም ሕዝቡ ለዚህ ቃል ኪዳን ያላቸውን ታማኝነት እንዲያሳዩ ያሳስባቸዋል። አራተኛ ኢያሱ በሙሴ እግር ተተክቶ የእግዚአብሔር ሕዝብ መሪ በመሆን ይሾማል። ሙሴ ስለ እግዚአብሔር ታማኝነት የተቀኘውን መዝሙር ከዘመረና የእስራኤልን ነገዶች በሙሉ ከባረከ በኋላ ከዮርዳኖስ ወንዝ በስተ ምስራቅ በሚገኘው በሞዓብ ምድር ይሞታል። የመጽሐፉ ዋና ርዕስ እግዚአብሔር የሚወዳቸውንና የተመረጡ ሕዝቡን ስለማዳኑና ስለመባረኩ ይናገራል። ሕዝቡም የእግዚአብሔር በረከት ሳይለያቸው በሕይወት መኖር ይችሉ ዘንድ እግዚአብሔር ያደረገላቸውን ሁሉ በማስታወስ ዘወትር እግዚአብሔርን መውደድና ለእርሱም መታዘዝ እንደሚገባቸው ያስገነዝባል። የመጽሐፉን ዋና ሐሳብ የያዙ ጥቅሶች ምዕራፍ 6 ከቁጥር 4 እስከ 6 ያሉት ሲሆኑ እነርሱም ኢየሱስ ከትእዛዞች ሁሉ የምትበልጠው ታላቂቱ ትእዛዝ ብሎ የተናገረውን ቃል የያዙ ናቸው። እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ የሚለው ነው። የመጽሐፉን ይዘት ስንመለከት የመጀመሪያው የሙሴ ንግግር፣ ሁለተኛው የሙሴ ንግግር፣ 10ሩ ትእዛዞች፣ ሕጎች፣ ደንቦችና ማስጠንቀቂያዎች፣ ወደ ከነዓን ከመግባታቸው በፊት የተሰጠ መመሪያ፣ የቃል ኪዳኑ መታደስ፣ የሙሴ መጨረሻው ንግግር፣ የሙሴ ሞት፣ እነዚህን ይመስላሉ።